ክብርት ከንቲባ እኛ እንረካላችኋለን፣ እናንተ ስሩ። ክብርት ከንቲባ እንኳን ደስ ያላችሁ። እንዳትቆሙ አደራ ለማለት ነው። ለከተማው መስተዳድር ያለኝ መልእክት ሁለት ነው። አንደኛው ተሳክቶላችኋል። ባለፉት ጥቂት ዓመታት በሚያስደንቅ ሁኔታ ከተማውን በትምህርት፣ በስፖርት ማዘውተሪያ፣ በጤና፣ በመሰረተ ልማት፣ በኢነርጂ ሊታሰብ የማይችል ስራ ሰርታችኋል። ለዚህ የኢትዮጵያ ሕዝብ የአዲስ አበባ ከተማ ሕዝብ በሙሉ ያመሰግናችኋል። ለአዲስ አበባ ካልተጋነነ የዚህ አይነት 50 ካልተሰራ አይበቃም። በጣም ትልቅ ፖፑሌሽን ነው። እኛ ደግሞ ፈርዶብን አንድ ለእናቱ ለምደናል። አንድ ነገር እንሰራና እሱን እያወደስ መኖር እንጂ መደጋገም አናቅም። በዚህ ምክንያት ከተማው በራሱ ገቢ ይሄን የመሰለ ስራ ሰርቶ ፈርቀዳሽ ስራ ሰርቶ ላፍቶ አካባቢ ያሉ ሰዎች የዚህ ድል ተቋዳሽ እንዲሆኑ ማድረግ መቻሉ ትልቅ ድል ሆኖ በተለያየ ስፍራ ደግሞ እንዲበራከት የፕራይቬት ሴክተሩን መደገፍ ማገዝ ያስፈልጋል። ስንደግፍ ከነግዴታው ነው። ሰተን አምጣ፣ ውለድ፣ ደሊቨር አድርግ ብለን እያገዝን ከሄድን የጤና ሴክተር ኢትዮጵያ በጣም በርካታ ሐኪሞች ታፈራለች፣ ኢንፍራስትራክቸር ትገነባለች። ዜጎችን አክማ ማዳን በዛው ልክ ማደግ እንዲችል ማድረግ ይኖርብናል። ብዙዎቹ ጋር ስንሄድ በቦታ እጥረት ምክንያት በቂ ድጋፍ ካለማግኘት ሊሰሩ ሊዘረጉ እየፈለጉ የታሰሩ ሰዎች አሉ። እነሱን ማገዝ ደግሞ ልክ ከተማው አስደማሚ ስራ ሰርቶ እዚህ እንዳስደነቀን የፕራይቬት ሆስፒታል እየሄዳችሁ እያያችሁ ሚጎላቸውን እየደገፋችሁ ማስፋፊያ ካስፈለገ እየሰጣችሁ ልክ እንደዚህ ያለውን ምርጥ ነገር በመንግስት ብቻ ሳይሆን በግልም እንድናይ የማድረግ ግዴታም ኃላፊነትም አለባችሁ። ዛሬ ድግስ ነው። ከዚህ ቀደም ድንጋይ ማስቀመጥ ስተት ነው፣ አናስቀምጥ ብለን እንጨርስ ማለታችን ትክክል ነው። አሁን ደግሞ መቅረት ያለበት አንድ ባህል አለ። ምርቃት ሲኖር ያምራል። እንደምታዩት የዛሬ ወር ስንመጣ መልሰን ይህንን ካላየን ዋጋ የለውም። ይሄ ሆስፒታል የተመረቀው ለኛ አይደለም። ይሄ ሆስፒታል የተመረቀው ለዜጎች ነው። ማጽዳት፣ አካባቢውን ማሳመር የሁል ጊዜ ልማድ መሆን አለበት እንጂ ምርቃት ላይ ብቻ ከሆነ ዋጋ የለውም። ይሄ ደግሞ የጤና ቢሮ ስራ ይሆናል። እርግጠኛ ነኝ ከንቲባዋ፣ ምክትል ከንቲቦች እኛም ብቅ ብለን ማየታችን አይቀርም። ዛሬ ያየነውን ነገር የዛሬ ወር 2 ወር ካላየን ያው ባወደሰ አፋችን ደግሞ ወቀሳም ይከተላል ማለት ነው። ባህል መሆን አለበት። መርዳትም ከተጀመረ ባህል መሆን አለበት። መስራትም ባህል መሆን አለበት። አንድ ጊዜ ያሳይተን ልም ከሆነ እንደ ኢትዮጵያ ያለ ሀገር መቀየር ያስቸግራልና ንጹህ መሆን አለበት። ሰዎች ሲመጡ የለመድ ነው አይቻልም፣ አትገባም፣ ክልክል ነው፣ ሐኪም የለም፣ ስብሰባ ነው፣ በሽታ ላይ በሽታ ጨምረን ከምንሸኛቸው ቢያንስ እረፍ፣ እስከዛ ዳቦና ሻይ የበላህ ቆይ፣ አይዞ ከተባለ ሰው ይጽናናልና ያንን ባህል ማለማመድ፣ ማስለመድ፣ መለማመድ ያስፈልጋል።